አትሙት ያራዳልሽ ራሳችሁን አታጥፉ ወጣቶች ሚካኤልን ታስፈልጋላችሁ እንዴ በጣም What's up my families እንዴት ናችሁልኝ ዛሬም በሚገራርሙ ቪዲዮ ተከስተናል እንደምትወዱት አልጠራጠርም ሰብስክራይብ እና የደወል ምልክቷን በመጫን ወደ ቪዲዮ ላይ ታረስ መኖር ይሁን እንደሱፍ ላይ ነባል ነቴና ፈቀድ ተመልሶ ላይ መጣ ወጣ ፍላይ ላይ በቃ ዋሺ ኪብላ ይወጣል ነቴና ፈቀድ ተመልሶ ላይ መጣ ላይ ታረስ መኖር የቃቃ ነው እንደ ተጋቡት ምንድነው ነገሩ ገንዘብ ሳይኖር ትዳር መያዝ ማለት ጥይት ሳትይዝ ጦርነት ውስጥ ዘው ብለ እንደመግባት ማለት ይሄ ደግሞ አናቲ ነገር ያለ ይሄ ልጅ በጣም ነው የሚመቸኝ ጋር ሀቃቋን ነው የሚያወራው በቃ ፍለፊት ምንም ወደ ኋላ ወደ ጎን የሚባል ነገር አሉሪ አፈር ያመሽው አሉሪ ገፋት በጂታ አሉሪ በተነ ማቆነ አሉሪ ዘከኔ ኹታ አሉሪ ዳር በትከተፍ አሉሪ ዘከደይታ አሉሪ ፍያታኔ ሚምሪ አሉሪ ወርዛዚ ኸርሚታ አሉሪ ኸኔ ኹታ ትንዛውጅና ሳቀይምታ ለዚህ ኮሜንት ያስፈልጋል እስኪ ኮሜንት እናንብብ አድራሻችሁን አስቀምጡልኝ አራሱ ፋለኝ ታኝኩልኛላችሁ ለምን ሱፍ ፍትፍት አለ ብላ አትለጥፍም ወቅታችሁ ነው እንደምትሸጡት ዳናይት እየዘፈነች እስኪ ነው አብቅቷል ጭራሽ ብሶ የስንቱን ሰው ሰምተን የለ ያንቺ ምን ሰማምን ይሄ ልጅ በደንብ ስሙት ጋይስ የእንትና ልጅ የከሊል ልጅ አትው መታደል ነው እንደዚህ በልጅ መባረክ ትባላል ወጣ ስትል ጎረቤት የከሊል ልጅ በቃ እንዲሁ ነው ቀረ ትባል አንተኩ በራስ ብዙ የታገልክ ነው አንተኩ በራስ ይለ በጣም እየተሰባበርክ እየተጋጋጥክ ነው ያለው ግን ያልፋትን ካንድዩ ውጪ ማንንም አይቆጥርልም ያራዳልሽ ከሰው በታች መሆንን ከኩዩች በታች መሆንን መማር ባለብሳት አለመማርን ማግኘት ያለብን ነገር አለ ማግኘትን አትየው አገኘም አጣም ምንም ነገር ለማይመስላት ለምስኪን ዋናት ተረፍላት ያራዳልሽ ለሚያልፍ ቀን ብለ ራስን ባጭሩ አትቅጩ ያራዳልሽ በቅዱስ ሚካኤል ይሁንባችሁ ራሳችሁን አታጥፉ ወጣቶች ትችላለህ እግዚአብሔርን እኛ ከዚህ በላይ ነን እናረጋዋለን ከማንንም በታች አይደለንም በቃ የኛ ልዩነቱ ምን እንደሆነ ታውቃለህ ካለው ተወለዱ ከሌለው ተወለደ ከዚህ ውጪ ሌላ ምንም ነገር የለም ጤና ሰጥቷቸዋል ጤና ሰጥቶናል ያራዳልሽ ማዘሯ ተፈልጋለች በደከማት ሰዓት የለ ብቻዋን በሆነች ሰዓት አይዞሽ አለውልሽ ትላታል ቤት ትጠርግላታል ያራዳልሽ ሚካኤልን ያ አንተን ያዘለችበት ወገብ ያ ውሃ ተመላልሳ ያመጣችበት እንጨት የተሸከመችበት ወገቧ ጉብጥ ባለ ሰዓት የለ አንተ ጉንብስ ብለህ ትጠርግላታል ያራዳልሽ ሽርዋን ሰራ አርገ ታቀርብላታል ያራዳልሽ እኒላ አቶ የምታስፈልጉት ጠንከር ስትል ለማዘር ስትኖር አጠገብ ያለው ብራዘር አንተና አይቱ ይጠነክራል አንተ የሞትክበት ታናሽ ከምን አይቱ ነው ከምን ተምሮ ከማን ያዩን ነው ብራዘር አንተ የሞትክበት ታናሽ የትኛውን ህይወት ለመታገል ነው በህይወት ለመቆየት የሚፈልግ እጃችን ላይ ምንም የለም ግን እየሰራን ነው አይደለ ለማግኘት በቃ ጠብቀው ከፈጣሪ ጋር ስጠኝ እየደከምኩ ነው አይደለ ስጠኝ በር ቁጭ ብላል አትጠይቁ አታጨንቁ እሱን በቃ ለፋና ጣርና በቃ ለፍቻለሁ የልፋቴን አንተ ይልኝ በር ሱስ የማቆም ቻሌንጅ ወጣቶች እንዳለ እየጀመሩ ነው ምርጥ ያራዳ ልጆች የለ ከሱስ ለመውጣት ራሳቸውን ለማሸነፍ አንተ አትችልም የተባሉትን ችለው ለመገኘት የለ እየታገሉ ነው ያራዳ ልጅ እነዛም ብራዘሮችን ተቀላቀላችሁ ምን አይነት አንደበት ነው ጋይስ
በቃ ሁሉንም ነገር ብሎታል። እኔ ምንም የምጨምረው ነገር የለም። አንተ ግን በጣም ትለያለህ። ሁላችሁም ከልብ ስሙት። በጣም የሚገርም ልጅ ነው። ይመቼኝ አባት። እኔ የመጣሁት በይህ የመጣሁት ለይህ የምሰራው ለይህ የምፈልገው ይሄን the life construction of the cobblestone in the መሬት መስመር is this እንግሊዘኛስ ሁሉ ነገር ይመጣል በዚህ ይመጣል። ይሄ ካለ በሰማይ ላይ መንገድ አለ። it is the main kind of the another English ይመች። እሱ ካለ ሁሉ ነገር አለ። ዋናው እርሱ ነው። every ነገር ያምራል። ወንድ ነው፣ ቆንጅዬ ነው። you just got everything ገባክ አይደለ? በቃ ረጅም ነህ ምናምን። ተረከዝ ምን ሆነ መሰል? ተረከዝ ለስላሳ ወይኔ ግን ወይኔ ሴት ልጅ ማለት እንደው ተረከዝን ባላቀው ይቆጭ ነበር። እንደው ባላቀው ታቋለ ግን እንዲሞሮ ምን አይነት ተረከዝ ኖ አቂር ስታት አይደለም። ተረከዝ ምንድን ነው ሆኖ ንገሪኝ እስቲ። የተረከዝ ነጩ ፓርት ላረንጉዱ አላለም። ምን ሆነ? ይወፍር ይክሳ ይሞልል እኔ ያሰብኩትን አላሰባችሁማ። እኔ አረ ሰው አልተካማ ቺቺ ያልጠላሽ ሰው ግን ሶበታል አይተገባ ባቻ ወለላሽ አሁን ምን ይባላል? ምን ይባላል? ሰው ምን ይለኛል ብላችሁ የምታስቡ ሰዎች ይሄን ስሙት። ትሰማለህ? የወደክለት የሚያውቀው ሁሉ ጀርባ ያዞራል። ችግርህ ሲገዝፍ መለኛ ብትሆን ወቃሽ በዝቶ መላ ያሳጣል። ቀንን ሲጨልም መንገድ ሲጠፋ መከራ አምርቶ እያስጨነቀ ጊዜም ሲከፋ ጨበጥኩት ያልከው እንደ ጉም ይበናል። አክብሮት የልምምድ ሰላምታ ልመና ይሆናል። እወቅ በቀን 10 የት ነህ የሚሉ ተቸገር እንጂ መንፈስ ይመስል በአይን አይታዩም ይሰወራሉ። ዕውቀት ሰፍቶ ስብዕና ቢያምር በሺዎች ተከባህ ዓለምን ብትዞር የወደክለት ምንም አታውቅም አምነ ተቀበል። አንዳንዱ ወዳጅ አብሮ ይቆማል ሥራ ስታቆም። ስለዚህ በፈጣሪ እንጂ በአጃቢ ብዛት እንዳትኩራራ። ምክንያቱም ከቦልት ፈጣን ነው ሰው ከጎን ሲርቅ ሲጥል መከራ። ሕይወት ምን ከብዶ ፈተና ቢሆን በእግዚአብሔር ጽና በሱ ተማመን እንጂ ራቀኝ ብለህ ስትወቅስ ምትለው በምን ታውቃለህ? ራሱስ ቢሆን ወጥመድ ዘርግቶ አንተን የጣለው። ሰምተኸኛል? አጨብጭበናል። እንደዚህ አይነት ቆንጆ ይዘት ያለው ግጥም በቃ ይሄ አሁን ልክክ ነው ያለው ነው የምላችሁ። ማን ነው ያለው? እኔ የለሁበትም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ ሺ ብንልስ ኢትዮጵያ ሕዝብ እሺ ይላል። ልጅ አይደል እንዴ? ቆይ መሮታ ላይ ነው የተከበሩ ምክር ቤቱን የኢትዮጵያ ሕዝብ አሸባሪ ነው። እኛ ዝም ብሎ ከአሸባሪው ጋር የምንቀበጥበት ሞራል የለንም። እኛ እኮ የለንም አንቀበጥም። አጀብ ያ ለበክ እንዴ አማኒ ምን ነው ዛሬ በጊዜ መጣ? ስራ የለም እንዴ? ባኪሽ ሰውየው ከስራ አባረረኝ። እስቲ ወላሂ ማርያምን እንዴ በምን ምክንያት? ባኪሽ ሰዓት በተደጋጋሚ ታረፍዳለህ ብሎ እንዳትመጣ። አቦ አላህ ለቦ
አትጨነቅ። አላህ የከፈተውን ጉሮሮ ሳይዘጋው አይደል? አብሽር በል። ያዝ ይሄን ጁስ ጠጣ። ፈታ በል። ሌላ ስራ ይገኛል። አትጨናነቅ። አይ እናንተ ያራርጌ ሰዎች ስትባሉ ነገርን ቀለል አድርጋችሁ ነው አይደል የምትኖሩት? ሃይ እቺ ዱንያ እንደሆነ አትሞላ። ህይወትን አክብዳት ምን ታመጣለሳ? እኔን አታየኝም እንዴ? ከሀገር ወጣለሁ ብዬ የቪዛው ቀን ፓስፖርቴ ጠፍቶ ሀገር ላይ የቀረው አላህ ነው የሚሆነው። አትጨናነቅ። አጀ ፓስፖርቱን ነው ፓስፖርት ያልሽው? አጀቢያ ክራሽ መጣች። እንዴት ነህ? ምን ልስጥ? እንዴት ነሽ? እስኪ ሻማ ስጪኝ። ሳሙና? እሺ። ኧረ አጀ ሻማ ነው ያለሽ? እና ደግሞ ሂሳብ ሰርተሽ ጠብቂኝ፣ ማታ ከፍላለሁ። እንዴ ለምን? ምን አስቸኮለ? ቀስ ብለህ ነገም ተነገ ወዲያ ማድረግ ትችላለህ። አይ ልሄድ ስለሆነ ነው፣ ለዛ ነው። የት? ከሀገር ውጭ ልወጣ ነው። ከሀገር ውጭ? እንዴ አጀብ አማኒ ከሀገር ውጭ ሄዳለሁ እኮ ነው የሚለው። እና ሄዳ እንዴ እወዳለሁ እኮ ፍቅሬን እንኳን ሳልገልጽለት። እኔ እኮ ስትስቂ ስትጫወቺ ነገሩን የእውነት ያሻው አልመሰለኝም ነበር። አይ አማኒ የሳቅ የተጫወተው ሁሉ ደስተኛ ነው ብለህ ሁሉም እኮ በሳቅ ውስጥ የደበቀው ብዙ ህመም አለ። ብቻ አልሐምዱሊላህ አላህ ካልፈቀደው የሚሆን ነገር የለም። ያበደ ስራ ይመች። ዘመናዊ ልመና እንደዚህ ሆኗል። እዩት። እጅ ግራ አለኝ መስራት ደብሮኝ ነው። እያያችሁ አትለፉኝ ወገኖች። ስራ ምን ያረጋል? እጅ ግራ አለኝ መስራት ደብሮኝ ነው። ስራ ምን ያረጋል? ልብስ ያቆሽሻል እንዳሰሩ ልብስ ያቆሽሻል እንዳሰሩ። እሺ ሄሎ ጫኑት፣ ሁለት መኪና ጫኑት። አዎ ጫኑት። ሙሉ ቃጫ በቃ ስራ አታቋርጠኝ። ጫን አልኳት እንጂ እጅ ግራ አለኝ። ኧረ ሰው ሌላ ታሪክ። ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰብስክራይብ እና የደውል ምልክቷን መንካት፣ ላይክ ማድረግ እንዳይረሳ። ይመቻችሁ።